ሽንኩርታችን እንደዚህ ቡኒ ሆኗል። እንደዚህ ቡኒ ሲሆንልን ቅመማችን ይሄው ያዘጋጀሁት ቅመም አሉ። እነኚህን ጨምራቸዋለሁ። አብሬን ማቅላላው እንጠቅላላ እንደዚህ ጠበስ እናደርጋለን። ይሄ ጠበስ ካረግን በኋላ እሳቱን ቀነስ እናደርግና የታጠበ ዶሮ በከል በጨው በደንብ የታጠበ ዶሮ አለኝ። እሱን እዚህ ላይ እናደርገዋለን ማለት ነው። ነጭ ሽንኩርትና ዝንጅብል ላይ ይኸው አብሮ ይተወቀጣል። እንጨምራለሁ። መልኩ ዶሮውን እየጨመርኩ ነው። አብሮ እንዲጠበስልኝ ዶሮዬን ይኸው በዚህ መልኩ በአንደኛው ሳይዝ ደግሞ ገለበጥኩት። እንደዚህ ትንሽ ጠበስ እንዳለልኝ አተርፈት እንጨምራለሁ ማለት ነው። ይኸው እንደዚህ ጠበስ አድርጌታለሁ። እንደዚህ ተጠበስኩ በኋላ በሁለቱም በግራ በቀኝ እያገላበጥኩ ነው የጠበስኩት። አሁን ይሄ እንዲህ ተጠበስ ካረኩ በኋላ እንጨምራለን ቲማቲምና በቅዱኒስ አንድ ላይ እጨምራለሁ ማለት ነው። ይሄን ትንሽ እንዲህ አሸት ካረግን በኋላ ትንሽ አሽተን ተወስላለልን የቀቀል ነው። በጣም በትንሹ እሳት ያስነካ ነው። አተር አለ። እሱን እንደዚህ እንጨምራለን ማለት ነው። እንደዚህ ሆኖልናል። ልጆችዬ እንደዚህ በደንብ ከተባላች ካለ በኋላ ለ10 ደቂቃ ከ30 ደቂቃ በላይ ተዘብዝፎ የቆየ ሩዝ ለ5 ደቂቃ እንቀቀል እናደርግና አጠንጥተ ነው እዚህ ከላይ እናለብሳለን ማለት ነው። ይሄው ሩዜ ይሄን ይመስላል። ቅቅዬዋለሁ። ለ5 ደቂቃ ነው የቀቀልኩት። የዘበዘፍኩት ግን ለ30 ደቂቃ ነው በውሃ ከውሃ ወጥቼ የቀቀልኩት 5 ደቂቃ ብቻ ነው። ከዛ እዚህ ላይ ያቁላላ ነው ዶሮ ላይ ከላይ እናለብሰውና ቢያንስ ለ15 ለ20 ደቂቃ ከቆየ በኋላ ይበስላል። ይሄን ይመስላል ልጆችዬ። እንደዚህ ከላይ እናለብስበትና እንደዚህ ከላይ እናለብስና ከተወሰነ ሰዓት እንተዋለን ማለት ነው። ዶሮ ላይ በጣም ውሃ ከመጠጠባችሁ ዶሮ ውሃ በጣም የመጠጠ ከሆነ ትንሽ ውሃ ሩዝ ከመጨመራችሁ በፊት ትንሽ ውሃ ከጨምራችሁ ሩዙን ከላይ መጨመር ትችላላችሁ። እንደ ሩዛችሁ ነው። እኔ ሩዜ በደንብ ስለተዘፈዘፈ በደንብ ስለበሰለ ብዙ ውሃ አልጨመርኩበትም። ያቁላላሁት ለጨምሬ ብቻ በዶሮ ውሃ እንዲበስልኝ ሽፍን ነው የማደርገው። እና ይሄን ይመስላል የኔ ውዶች። ሀሳብ አስተያየት በኮሜንት እጠብቃለሁ ውዶችዬ። አመሰግናለሁ ስለተከታተላችሁ። ላይክ ሰብስክራይብ እንዳይረሳ። አመሰግናለሁ።